አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሁን የምጠቅሳቸው እነዚህ 7 ነገሮች ቤታችን ውስጥ የሚገኙ ከሆነ ቤታችን ውስጥ የታሰረ ድግምትና እንዲሁም ሊጎዳን የገባ ጅን እንዳለ ያመላክታሉ። አንደኛ፣ ውጭ ላይ ደስታን መፈለግ። በፊት ደስተኛ የሆንበት ራሃ የምናደርግበት ቤት ውስጥ ደስታን ማጣት፣ ራሃን ማጣት፣ ከቤት ይልቅ ውጭን ደስታን መፈለግ። ውጭ ላይ ሆን ደስተኛ ሆነን ወደ ቤት ስንመጣ ደስታን የምናጣ፣ ራሃን የምናጣ ከሆነ እመኑኝ ቤታችን ውስጥ የታሰረ ድግምት አለ ወይንም እኛን ሊጎዳ የገባ ጅን አለ። ሁለተኛ ላይ ትናንሽ ነፍሳት በብዛት ቤታችን ውስጥ ከየት መጡ ብለን የማናቃቸው ትናንሽ ነፍሳት በብዛት ቤታችን ውስጥ መኖር፣ ቤታችንን ምንም ያህል ብናጸዳው እንኳን ከቤታችን አለመጥፋት። ሶስተኛ ደግሞ ቤታችን ውስጥ ከየት መጣ የማይባል መጥፎ ጠረን፣ መጥፎ ሽታ፣ ምንም ያህል ቤታችንን ብናጸዳው ምንጩ ያልታወቀ መጥፎ ሽታ መኖሩ ቤታችን ውስጥ የታሰረ ድግምት ወይንም ደግሞ እኛን ሊጎዳ የገባ ጅን እንዳለ ያመላክታል። አራተኛ ላይ ቤታችን ውስጥ በትንሹም በትልቁም መጨቃጨቅ። በፊት ተቻችሎ በደስታ የሚኖሩ ባልና ሚስት፣ ልጆች፣ የቤተሰብ አካላት ሊሆኑ ይችላሉ። አሁን በትንሹም በትልቁም መጨቃጨቅ፣ መጣላት፣ እነዚህ ነገሮች በብዛት የሚኖሩ ከሆነ እመኑኝ ቤታችን ውስጥ የታሰረ ድግምት አለ፣ እንዲሁም ሊጎዳን የገባ ጅን አለ ማለት ነው። አምስተኛ ላይ ስኬታማ አለመሆን፣ ያቀድናቸው እቅዶች ከግብ አለመድረስ። ተማሪ ሊሆን ይችላል፣ በፊት ጎበዝ ተማሪ በትምህርቱ ደካማ መሆን። ንግድ ላይ ሊሆን ይችላል፣ በፊት ስኬታማ የሆንባቸው ንግዶች ከእጃችን መውጣት፣ ስኬት ማጣት። እመኑኝ እነዚህ ነገሮች በፊት ያልነበሩ በድንገት የሚከሰቱ ነገሮች ከሆኑ ቤታችን ውስጥ የታሰረ ድግምት አለ፣ እንዲሁም ሊጎዳን የገባ ጅን አለ ማለት ነው። ስድስተኛ ላይ በህልማችን ጥቁር ውሻ ወይንም ደግሞ እባብ በተደጋጋሚ የቤት ውስጥ ያለ ሰው አካል ማየት። እነዚህ ነገሮች ቤታችን ውስጥ ሊጎዳን የገባ ጅን እንዳለ ነው የሚያመላክቱት። ሰባተኛ ላይ በሽታ ቤታችን ውስጥ መብዛት። አንዱ ሲታመም አንዱ ሲድን አንዱ ይታመማል፣ አሁንም አንዱ ሲድን አንዱ ይታመማል። ቤታችን ውስጥ በሽታ የሚበዛ ከሆነ እመኑኝ ቤታችን ውስጥ የታሰረ ድግምት ወይንም ደግሞ ሊጎዳን የገባ ጅን አለ ማለት ነው። ስለዚህ ምን ማድረግ ነው ከኛ የሚጠበቅብን? ከነዚህ 7ቱ ነገሮች አንዱንም ቤታችን ውስጥ የምናገኘው ከሆነ ከኛ የሚጠበቀው ቤታችን ውስጥ ቁርአን በመቅራት ይህንን ጅን ከቤት ማባረር ይቻላል። ረሱል አለይሂ ሰላቱ ወሰላም ሱረቱል በቅራ የሚቀራበት ቤት ውስጥ ጅን በጭራሽ አይቀመጥም ብለዋል። ስለዚህ ቤታችን ውስጥ ሱረቱል በቅራን መቅራት ከቻለን መቅራት ካልቻለን የተለያየ ጂፓስ አለ፣ የተለያየ አውዲዮዎችን በመክፈት በየቀኑ ለተወሰነ ጊዜ ሱረቱል በቅራን ቤት ውስጥ መቅራት ወይንም ደግሞ ከቻለን እኛ ሱረቱል በቅራን መቅራት፣ የተለያዩ ሱራዎችን መቅራት ያስፈልጋል ማለት ነው። ሌሎች ችግሮች በእኛ ላይ ሳይደርሱ በፊት መጠንቀቅ አለብን ኢንሻአላህ። እስቲ ሰሞኑን አንዳንድ የሆነ ቪዲዮዎች በዚህ መልኩ ሰርቼ እለቃለሁ። ሼር፣ ኮፒ ሊንክ በማድረግ ሪፖስት በማድረግ ይህንን ቪዲዮ ቫይራል እንዲሆን አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።